ኤፍራታ ያፌት ላይ ከባድ መረጃ ያዘችበት። እስከ ዛሬ ድረስ እንዳሻንጉሊት ሲጫወቱባት የነበረው በናታን ሲያስፈራራት የነበረው ያፌት ዛሬ ከተወጋም በኋላ ራሱን ስቶ ከወደቀም በኋላ አብሮት የሚሰራው አለቃው ከደወለለትም በኋላ መረጃ ያዘችበት። እንዲሁም በስልኩ ላይ የተላከ መረጃዎችን አደንዛዥ እጽ ሲያዘዋወር የአደንዛዥ እጽ አዘዋዋሪ እንደሆነና እንዲሁም ደግሞ የሴት ነጋዴና ሴቶችን አሳልፎ እንደሚሸጥ መረጃ ያዘችበት። አሁን ላይ ያፌት በኤፍራታ ቁጥጥር ስር ሆኗል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? የከኔ ጋር ሁሉም ሰላም ነው። እንግዲህ በዛሬው ክፍል በጣም ደስ የሚል ነገር ታይቷል። ጽ እንግዲህ ሎሊትን በመርዝ ደፍታታለች ማለት ነው። ምግቧ ላይ መርዝ ጨምራ ሰታት እግሯ ስር እንድትወድቅ አድርጋታለች። ይሄ ደግሞ በጣም ደስ የሚለው ነገር ነው ማለት ነው። እንግዲህ በባለፈው ክፍል ሐረግ ድራማ ክፍል 75 ማለት ነው ያፌት ተወግቶ መንገድ ላይ በሌሊቱ ወድቆ ሲቃሰት ነበር ያየ ነው። ዛሬ ደግሞ እንደምንም ብሎ ተጎትቶ ወደ ቤቱ መጥቷል። ከመጣም በኋላ ኤፍራታ እንግዲህ ናታን ከቤት ውስጥ እንደሌለ ደውላ ነግራት ስልክ እያደዋወለችና ተጨንቃ በነበረ ሰዓት ነበር የመጣው። ዞሮ ስትል ያፌት መሬት ላይ ተዘርሮ ነው ያገኘችውና አባየችውና በሆነው ነገር በጣም ደንግጣ ነበር። ያፌት ምን ሆነህ ነው? ተነስ፣ ምን ሆነህ ነው? ምን ሆነህ ነው? እያለችም ስትጮህ ነበረ። እንግዲህ ያፌትን ከወደቀበት ለማንሳትና ደሙን ለማስቆም ስትታገል ስልክ ይደወልባትና አብሮት የሚሰራው ሰው መረጃ እንደላከለትና ስለሚሰሩት ስራ አውርቶ ነገራት። ያንን መረጃ ኤፍራታ ስልኳ ላይ አዘዋወረችና እያዘችበት። ይቅርታ አቶ ናታን፣ አሁን ትንሽ ልትታገሰኝ ትችላለህ። ስለዚህ መጀመሪያ እስኪ አለቃ የላከልህ መረጃ ምን እንደሆነ ሊና የሚጠቅም ከሆነ ከዛም በኋላ ረዳሃለሁ አለችና ስልኩ ላይ ያለውን መረጃ ወደ ስልኳ ሸር አደረገችና ያፌትን ታነሳዋለች። ከዛም በኋላ ወደ ሆስፒታል ወስደህ ደህና እኮ አይደለህም፣ ሐኪም ቤት መሄድ ይኖርብሃል ብትለውም እሱ ግን ደህና ነኝ፣ መሄድ አልፈልግም፣ ለዚህ ተራ ቁስል ብዬ መሄድ አልፈልግም፣ እልቁንስ ሂጂና ክፍሌ ሂጂና መድኃኒትና ፋሻ አምጥተሽ ሰሪልኝ አላት። እሽ በቃ አለችና ኤፍራታም ክፍሉ ድረስ ሂዳ መድኃኒትና ፋሻ አምጥታ ያው ብትፈራም እንግዲህ ቁስሉን ጠራርጋ በፋሻ አስራለታለች ማለት ነው። ያፌት እንግዲህ በገጠመው ነገር በጣም ግራ ተገብቷልና ማን እንደወጋውና ማን እንደዚህ እንዳደረገው አላወቀም። በሌላ በኩል እንግዲህ ናታን ተጠርጣሪ ነው። ሄዶ አምሽቶ ስለመጣ ናታን ተጠርጣሪ ነው። እንዲሁም ደግሞ ቢኒ እንዲሁም ደግሞ ዳጊ ማለት ነው። ሁሉም ተጠርጣሪዎች ናቸው። በሰዓቱ ቤት ስላልነበሩ ሶስቶችም ተጠርጣሪ ናቸው። እየበለጥ ደግሞ ትኩረት ያደረጉት ወደ ናታን ነው ማለት ነው። ኤፍራታም ያፌትን ከተንከባከበችውም በኋላ አቶ ያፌት አሁን የምነግርህን ልብ ብለህ አዳምጠኝ። እኔ ሚስትህ እስከሆንኩ ድረስ አንተ ከምትሰራበት መስሪያ ቤት እና ለወንጀልህ ሽፋን ከምታደርገው መስሪያ ቤት ገብቼው መስራት እፈልጋለሁ። እንደውም አለቃ መሆን እፈልጋለሁ፣ ኃላፊ መሆን እፈልጋለሁ ብላ ነገረችው። ከዛም በኋላ አንቺ ራስሽን ማን ነኝ ብለሽ ነው የምታስቢው? እንዴት እንደስትኛለሽ? እንዴት ነው እንደዚህ በኩራት እኔን የምትናገሪኝ? ምንን ተማምነሽ ነው ቢላት፣ እኔማ የሰማንያ ሚስት ስለሆንኩኝ ነው። ስለዚህ አንተ ስለምትሰራው ነገር ሁሉ ሰምቻለሁኝ። ስለዚህ እኔ ሚስት እስከሆንኩ ድረስ ደግሞ አንተ የምትሰራውን እያንዳንዷን ነገር ሁሉ ማወቅ ይገባኛል ብላ ነገረችው። ያፌት በጣም ደንግጦ ነበር። እንዲሁም ደግሞ አብሮት የሚሰራው ሰው ደውሎ ሰላም እንዳለውና ብዙ ምርቶች ወደ የምሰራበት ድርጅት ገብቼ መስራት አለብኝ፣ ስለምሰራው ነገር ማወቅ ይኖርብኛል ብላ ነገረችው። ያፌትም ግራ ገባው። ደግሞ ሰውየው ሰላም ብለዋል፣ እንዲሁም ደግሞ የተለያዩ ምርቶች ወደ ድርጅቱ ውስጥ ገብተዋል። ሌላም ደግሞ አሁን በድርጅቱ ሊገቡ ትንሽ እንደቀራቸው ነግሮሃል። ስለዚህ እኔ ደግሞ ይሄን ስራ መስራት እፈልጋለሁ ብላ ነገረችው። ይሄን ሲሰማ በጣም ደነገጠ። ናታን እንግዲህ ውጭ ነበር ያመሸው። ቤዛና ጽ ሲፈልጉት ስልክ ሲደውሉለት ስላጡት ተስፋ ቆርጠው እንቅልፍ ይዛቸውና ናታን አምሽቶ በፌስታል ምግብ ይዞ ይመጣል። ከዛ ሲመጣ ግን ቤዛና ጽ ተኝተው ነበረ። ቤዝ ቤዝ ብሎ ቀሰቀሳቸውና እንዴ ናቱ እስካሁን የት አምሽተህ ነው? ሰዓቱን አይተኸዋል አለችው። ይቅርታ ቤዚ፣ እኔ እኮ ወደ ድርጅቱ ስራ ይዤ ነበረ። ድርጅት ውስጥ ስራ ይዤ ስልክ እንዳይረብሽ ብዬ ስልኬን አጠፋሁት፣ ይቅርታ
አልታወቀኝም ነበር ሰዓቱን አላቸው። ጺም ደግሞ ወንድሜ ቆይ አላበዛሁም እንዴ? እንዴት ታደርጋለህ? ቢያንስ ስልክ እንኳን አታነሳም እንደ ብላ ጮኸችበት። ደግሞ ይሄ ያስከው ምንድን ነው አለችው። ይሄ ምግብ ነው ይዤ የመጣሁት አሁን ተነሱና ብሉ። መቼም አንዳንድ ሰዎች ከሚሰሩት ውሃ ከሚል ምግብ ይሄ ይሻላል፣ አሁን ተነሱና ብሎ አላቸው። ከዛም በኋላ እንደዚህ ሲል በጣም ከፋት። ወንድሜ በጣም ታሳፍራለህ፣ እንዴት ታደርጋለህ? እኔ ብዙ ለፍቼ የሰራሁትን ምግብ እንዴት ውሃ ይላል ትላለህ? አለችና ተነስታ ልትሄድ ስትል እቅፍ አደረጋትና የኔ ትንሽዬ በጣም ነው የምወድሽ፣ ደግሞ ምግብሽ በጣም ይጣፍጣል ብሎ ሸወዳት። ከዛም በኋላ ተነሳና ወደ ክፍል ሄደው እራት ከተበላ በኋላ ተኝቶ ግን በጠዋት ተነስቶ ነበር ወደ ስራ የሄደው። ቤዛ ደግሞ ከእንቅልፏ ስትነቃ ናታንን ስታጣው በጣም ግራ ተጋብቷት ነበር። ቆይ ናቱ ዛሬም በጠዋቱ ሂዶ ነው እንዴ? እንዴት በዚህ ሰዓት ይሄዳል? ደግሞ ሳይነግረኝ ምን እየሆነ ነው ይሄ ልጅ እያለች ግራ ተጋብቷት ነበረ። እና ጺም ደግሞ ሳሎን ላይ ሶፋ ላይ ቁጭ ብላ ነበረ። እንግዲህ ያፌት በገጠመው ነገር በጣም ግራ ተጋብቷል። እንግዲህ ያክስቱ ልጅ አቤል መጣና እንዴ ወንድሜ ምን ሆነህ ነው እንደዚህ የሆንከው አለው። ምን እባክህ አጋጣሚ የተፈጠረ ነገር ነው፣ ቀላል ነው አታስብ አለው። ብቻህን እኮ እንደሆንክ አይተው ነው እንጂ ከሰው ጋር ብትሆን እኮ እንደዛ አያደርጉም ነበር። ደግሞ ጨለማን ተገን አድርገው የወጉ እኮ ፈሪ ስለሆኑ ነው እንጂ ብቻን ቀን ቢሆንማ ሰዎች ስለሚያዋቸው አያደርጉትም ነበር። ደግሞ ብቻህን እኮ ያን ያክል ድፍረት እንደሌለ ስላወቁ ነው ብሎ ተናገረው። ያፌት የአቤል ንግግር በጣም አናዶት ነበረ። ከዛም በኋላ ኤፍራታ መጣችና አቤል መታል እንዴ? እንዴት ነህ አለችው። አቤልም ደግሞ ደህና ነኝ ያጎቴ ሚስት፣ ደግሞ ይሄ ደረቅ ወንድሜ ብቻሽን አለፋሽ አይደለ? ቆይ ይሄ ነገር ሲፈጠር ለምንድነው ደውለሽ አልነገርሽኝ? አግዝሽ ነበር እኮ አላት። ኤፉም ደግሞ ምን ላድርግ ብለህ ነው? ያፌት እኮ እንደዛ ሆኖ ወድቆ ሳይ እኮ በጣም ደንግጬ ነበር። እኔ ደግሞ እንደዚ አይነት ነገሮች በጣም ነው የሚያስፈሩኝ፣ በተለይ ደግሞ አባቴ ከሞተ በኋላ አለችው። አቤልም እንዴ አባትሽ ተገሎ ነው እንዴ ሞተው አላት። አዎ አባቴ ተገሎ ነው የሞተው። በጣም የምወደው ነበር። በጣም ለእኔ ስፍስፍ የሚልልኝ ችግርን የሚረዳኝ ሲከፋኝ ትከሻው ላይ ተገድፌ ማለቅስ እንስፍስፍ አባት ነበረኝ። ግን በጣም በምናምነውና ለእኛ ቅርብ በሆነ ሰው ነው የተገደለው አለችው። ይገርማል እያለም ነገራት። አዎ አባቴ በስጋ ባይወልደኝም እውነተኛ አባቴ ነበረ፣ ልክ እንደ አባቴ ነበረ እያለች ስትነግረው ያፌት ይሄ ንግግሩ አልተመቻትም። ቆይ አቤል ጠየከኝ አይደለ? ደህና መሆኔን አረጋገጥክ፣ አሁን መሄድ ትችላለህ ብሎ አቤል ተነስቶ እንዲሄድ አደረገው። ከዛም በኋላ ያፌት ቆይ ኤፍዬ ለምንድን ነው ይሄን ነገር እየደጋገምሽ የምታወሪው? ነገሩን ሁሉ ረስተሽ አይደል እንደ እኔን ያገባሽኝ? አሁን ምን ተገኝቶ ነው በድጋሚ የአባትሽ ሞት የምታወሪው አላት። ለአንተ ሁሉም ነገር ቀላል ነው አይደለ? ሁሉም ነገር ይረሳል። ከዛ የፈለግከውን ሰው ገለህ ከዛም በኋላ ይረሳል አይደለ? አባቴን እኮ ነው የነጠከኝ። ስለዚህ መቼም ቢሆን አባቴን ልረሳው አልችልም። ደግሞ ከአሁን በኋላ እኔ ልታስፈራራኝ አትሞክር፣ አንድ እኩል ሆነናል አለችና ስልኩ ላይ ያገኘችውን መረጃ ነገረችው። ያፌት አበደ። ይህን ነገር ሲሰማ በጣም ተናደደ። አሁን ይልቁንስ ሰውነትን የሚጠግንህ ነገር ምግብ ልስራለህ አለችና ስልኩን ቁጭ አድርጋለት ወደ ክችን ሄደች። ከዛም በኋላ ሉሊት ደወለችላት። ስትደውልላት በተደጋጋሚ ስትደውልለት አነሳላትና ቆይ ምን ፈልገሽ ነው? አንድ ደውለሽ ሰው ካላነሳልሽ ማውራት አይችልም ማለት ነው። ምን ሆነሽ ነው የምረብሽኝ አላት። ይኸውልህ አቶ ያፌት እንዴት አደርክ? ደህና ነህ እያለች ደግሞ የሆነ ነገር ልነግርህ ነበር። ትናንትና እኮ ያፌት ናታን ከቤት ጠፍቶ ነበርና ስንፈልገውና ስንጠብቀው ነበር። ነገር ግን የመጣው ሰዓት አሳልፎ አምሽቶ ነው የመጣው። ምናልባት እኮ አንተ ስራ ስለምትውል ከሚስት ጋር ከኤፍራታ ጋር አብሮ ሆኖ ከሆነ ብዬ ነው፣ ያው ላስጠንቅቅህ ብዬ ነው። እኔ ለአንተ በማሰብ ነው ይሄን የነገርኩ አለችው። ከዛም በኋላ ያፌት በሰማው ነገር በጣም ደነገጠና ምን አለና ስልኩን ዘጋበትና እመኝኝ ወይዘሮ ሉሊት ዛሬ ባታስቢም አስበሽልኛል አለና ስልኩን ዘጋው እና በሰማው ነገር ይበሳጭ ጀመረ። ከዚያም በኋላ እንግዲህ ኤፍራታ የተፈጠረውን ነገር ለጽ ደውላ ነገረቻት። ናታንና ቢንያም ተገናኝተው ስለሚሰሩ ስራና ወደፊት ስለሚያደርጉት ነገር ተነጋገሩ እና
ከጽ እንዲርቅና ጽን እንደማይጎዳት ማስጠንቀቂያ ሰጠው። ዛሬም ባይወድ በግዱም ቢሆን እሺ ብሎ ፈቃደኛ ሆነ ቢኒያም። ከዚያም በኋላ እንግዲህ ቤዛ ደግሞ ተለባብሳ በጧቱ ስትወጣ ጽ ቁጭ ብላ ነበር። ቆይ አንቺ ደግሞ በጧቱ ወዴት ነው እንደዘንጥሽ የምትሄጂው? አለቻት። አይ እኔ እንኳን የምሄድበት ቦታ አለኝ አሁን እመለሳለሁኝ አለቻት። እሺ በቃ አንቺ ከወጣሽማ እኔ ወንድሜ ጋር ልሂድና እላይ ፈታ ልበል አለቻት። አይ ጽዬ ወንድምሽ እኮ የለም በሌሊቱ ነው የወጣው የት እንደሄደ እንኳን አላውቅም አልነገረኝም ስነሳ ከእንቅልፌ ከጎን ያልነበረም ብላ ነገረቻት። እሺ እኔ አሁን እዚህ ብቻዬን ሁለታችሁም ልትዝናኑ ልትሄዱ ነው እኔ ብቻዬን እዚህ ምን ይሰራለሁ? በቃ አንቺም ሂጂ እኔም ደግሞ ማታ እራት ለምሰራው አንዳንድ ነገር ልግዛና ልምጣ ማታ እራት እኔ ጋ ናችሁ ምን የመሰለ እራት ሰርቼ እጠብቃችኋለሁ አለቻት። እንዴት ጽ ከምርሽ ነው? አሁን አንቺ ምን ምን እንደሚገዛ ታውቂያለሽ? አለቻት። አዎ እባክሽ በእኔ ሙድ አትያዢ እሱን አለመቻሌን አሳይሻለሁ አለቻትና ውጭ ወጥታ የሚገዛዛውን ነገር ሰራርታ መጣችና መጥ የራት ምግብ ሰራች፣ አዘጋጀች። ጠረጴዛው ላይ ዴኮር ሰርታ ምግቡን አዘጋጅታ ጠበቀቻቸው። እንግዲህ ገነት ደግሞ ዳጊን ከጓደኛው እንዲርቅ ቀስ በቀስ ከሱ መራቅ እንዳለበት ነገረችው። ዳጊም ደግሞ ሳያቅማማ እሺ እማዬ አንቺ ያልሽው ነገር ይሆናል እሺ ቀስ ብዬ እርቃለሁ ብሎ ቃል ገባላት። ከዛም በኋላ እንግዲህ ናታንና ቤዛ ሲመጡ ጽዮን ምግቡን አዘጋጅታ ምን የመሰለ ምግብ አዘጋጅታ ጠበቀቻቸውና ሲያዩት በጣም ተገርመው ነበር። እሷም ደግሞ አምሮባት ተውባ ዘንጣ ነበር የጠበቀቻቸውና ባዩት ነገር ማመን አቅቷቸዋል። እውነት ግን ዛሬ እህቴ አንቺ ነሽ አላት ናታን። አዎ እኔ ነኝ። ምን ነው እኔ ሴት አልመስልህም እንዳለችው ቤዛም ደግሞ ባየችው ነገር ተገርማ እየሳቀች ነበረ። ከዛም በኋላ ምግቡን ሊበሉ ወንበራቸውን ሳብ ሳብ እያደረጉ ተቀምጠው ምግባቸውን ሳህናቸው ላይ ሲያስቀምጡ ሉሊት መጣች። አሁን ላይ እዚህ ሉሊትን እያሰቃየቻት ነው። የሰራችውን ነገር ስላስታወሰች በገዛ ፈቃዷ ቤቱን ለቃ እንድትሄድ እያደረገቻት ነው። እና ሉሊት መታ እየበላችሁ ነው እንዴ? እኔም በጣም ርቦኛል ብላ ወንበሩን ሳባ አድርጋ ስትቀመጥ ለእሷ የተዘጋጀ ባዶ ሳህን አልነበረም። ለእኔ ደግሞ ሳህን የለም እንዳለቻት ወይዘሮ ሉሊት አንቺ እኮ እንደምትመጪ አላወኩም ነበር። በቃ ሂጅ ላምጣልሽ አለችና ጽዮን ፈገግ ብላ ወደ ክችን ትሄድና ከዛው ከኪችን ምግብ ታደርግላትና እንዲሁም ደግሞ መርዝ አድርጋ ምግብ ውስጥ ይዛ መታ ትሰጣታለች። ከዛም በኋላ ሉሊት እርዋት ስለነበረ ያንን ምግብ ቅምስ ስታደርገው በጣም ጣፋጭ ምግብ ነበር። እንዴ እኔ አላምንም፣ ይሄንን አንቺ ነሽ የሰራሽው ነው ወይስ ደግሞ እኔ ሳላቅ ተመላላሽ ሰራተኛ ተቀጠረ አለቻት። አዎ ሰራተኛ ተቀጥሯል አለቻትና ሉሊትም ደግሞ ይሆናል ጥሩ አደረጋችሁ አለችና ምግቡን መብላት ትቀጥላለች። ከዛም በኋላ ቤዛምና ናታንም ምግቡን እየበሉ ነበር። ጽ ደግሞ ሉሊትን ትኩር አርጋ እያየቻት ፈገግ እያለ ተመስጣ እያየቻት ነበረ። ሉሊት ያንን ምግብ እየበላች አይና ወደ ጽዮን ሲያርፍ እየተመለከተቻት ነበር። እንዲያንቺ ቆይ ምንድነው እንደዚህ የምታይኝ? ቀለሜ ልታስለቅቂው ከሆነ ምን ሆነሽ ነው? ቆይ ሰው በሰላም መብላት አይችልም እንዴ? አለችና አሁንም በድጋሚ መብላቷን ስትቀጥል ሆዷን ያማታል። አረ ወይኔ ጉዴ፣ እኔ ብቻ ነኝ እንደ ሆዴን የሚያመኝ? በጣም እኮ እያመመኝ ነው። አረ ወደ ሆስፒታል ውሰዱኝ፣ አምቡላንስ ጥሩ እያለችም ስትል ነበረ። ከዛም በኋላ እነሱም ተገርመው እያዩዋት ነበረ፣ አላመኗትም ነበር። ወይኔ ጉዴ አምቡላንስ ጥሩ እያለች ከጠረጴዛው ስር ሄዳ ድፍት አለች። ጽዮን እግር ላይ ወደቀች። ጽዮን ግን ምንም አልመሰላትም ነበር፣ ምክንያቱም አስባበትና አቅዳበት እያደረገችው ነገር ስለሆነ። ውድና የተከበራችሁ ቤተሰቦች እንግዲህ ጽዮን ሉሊትን በመርዝ እራሷን እንድትስት አድርጋታለች ማለት ነው። ምግቡ ላይ ጨምራባት እንድትበላው አድርጋታለች። ይሄ ደግሞ የሚገባት በቀሏ ነው ብዬ ነው የማስበው። ኤፍራታም እንግዲህ ከአሁን በኋላ የያፌት መጫወቻ አትሆንም። አንድ እኩል መረጃ ስለያዘችበት በዛ በመረጃ እያስፈራራችው ወደ ናታን የምትመለስ ይሆናል። የዛሬው ክፍል በጣም ደስ የሚል ነበረ። እስካሁን አብራችሁ ስለቆያችሁ ከልብ እያመሰገንኩኝ በድጋሚ እስከምንገናኝ ድረስ መልካም ጊዜ ተመኘውላችሁ።